አንድ ሰው የራሱን እውነተኛ የስነ-ልቦና ስሜት እብደትና ስቃይ ለዓለም በፊልም መልኩ ቢያቀርብና ዓለም እንደ ታላቅ የትወና ጥበብ ቆጥራ ብታጨበጭብለት ምን ልትሉ ትችላላችሁ? ይህ በምስል የምትመለከቱት ታምረኛ ተዋናይ ሪዛ ከት የሚለውን የዳይሬክተሩን መጨረሻ ድምጽ ሲሰማ ወደ ራሱ ህይወት አይመለስም። ምክንያቱም እሱ በካሜራ ፊት ያሳየን ትወና ሳይሆን በጋዱ ዓለም የማይቆምን የአካል ህመሙ የተሰበረውን አእምሮና እውነተኛ ማንነቱን እንጂ። በዛሬው ዝግጅታችን ስለ አሊኮ ወይም ሪዛ እውነተኛና አስገራሚ ህይወት በሰፊው እነግራችኋለን። ቻናላችን ሰብስክራይብ አድርገው ይቆዩ። ሪዛ የተወለደው እንደ አውሮፓውያን አቆጣጠር ማርች 1979 ባህር ዳርቻ ላይ በምትገኘውና ውባ ከተማ ውስጥ ሲሆን እጅግ በጣም በሚያሳዝን ሁኔታ አርቲስቱ የተወለደው በሆስፒታል ውስጥ ቢሆንም ነገር ግን እናቱ በመንገድ ላይ ጥላው ነበር። መንገድ ላይ ወድቆ ከተገኘ በኋላ በአካባቢው የሚገኙ ማህበረሰቦች የማን ልጅ ነው በማለት ካጣሩ በኋላ ለፖሊስ ሰጡት። ፖሊስ ባደረገው ከፍተኛ ምርመራና ቁጥጥር እናትና አባቱን ካወቀ በኋላ መልሶ ለእናቱ እንደሰጣት ይገለጻል። አስቡት፣ የአሁኑ የሀገሩ ቱርክ ዝነኛውና ታዋቂው ተዋናይ ድሮ በመንገድ ላይ ወድቆ ነበር የተገኘው። ከዚህ በኋላ ቤተሰቡ ግን ልጆቻቸውን በቁጭት ነበር ያሳደጉት። እንደማንኛውም የሀገሪቱ ልጆች እጅግ በጣም ተንደላቆና የሚያስፈልገው ነገር ተሟልቶለት መኖር ጀመረ። እናትና አባቱ ለጥበብ ያላቸው አመለካከት ታላቅ በመሆኑ ሪዛ የውስጡን ጥበብ በቀላሉ እንዲገልጽ የረዳው ሲሆን ወደ ወጣትነት እድሜው ሲሸጋገር በውስጡ ያለው ተሰጥኦ በመጠቀም ወደ ትወናው ዓለም ለመቀላቀል በቃ። የትወና ትምህርቱን ለመከታተል በቱርክ ውስጥ በስነ ጥበብ ዘርፍ እጅግ ከባድና ታዋቂ ከሆኑት አንዱ የሆነው ዶኩሲዮ ዩኒቨርሲቲ የፊልምና ቲያትር ትምህርቱን አጠና። በዚህ ቦታ ላይ የትወናን ብቃት በጥልቀት ተማረ። በዩኒቨርሲቲ ቆይታው አብሮት የተማሩትና ያስተማሩት መምህራን ሪዛ በማንኛውም ገጸ ባህሪ ውስጥ የመግባት አስደናቂ የተፈጥሮ ክህሎት እንዳለው ሲመሰክሩለት ይስተዋላሉ። በካሜራ ፊት ድፍረትና ገጸ ባህሪውን የመላበስ ብቃቱ በኢንዱስትሪ ውስጥ ባሉ ዳይሬክተሮች ዘንድ ትኩረትን የሳበው ሪዛ እንደ አውሮፓውያን አቆጣጠር በ2001 ገና 22 ዓመት ወጣት እያለ ትልቅ አጋጣሚ ገጠመው። ዳይሬክተሩ አጋን ባዘጋጀው ባናሳን ዴሊ በተሰኘው የሲኒማ ፊልም ላይ ከፍተኛ የትወና ብቃቱን ለማሳየት የሚያስችል ቦታ ለማግኘት በቃ። በዚህ ፊልም ሪዛ የመጀመሪያ ፕሮፌሽናል ስክሪን ስራው ከመስራቱ በላይ በሀገሪቱ እውቅና እንዲያገኝ አድርጎታል። ከመጀመሪያ ፊልም በኋላ ወደ ቱርክ ዋና ከተማና የጥበብ መንደር ወደሆነችው ኢስታንቡል የተጓዘ ሲሆን አቅሙን ለማጠናከር በቲያትር መድረክ ላይ ረጅም ጊዜን አሳለፈ። አብዛኞች እንደሚሉት በቲቪ ድራማዎች ላይ ያሳየው አስደናቂ የመለወጥ ብቃት ምንጩ በመድረክ ላይ ያሳለፈው ጠንካራ ስልጠና ነበር። ከዚህ በኋላ ዱር ቲያትር በተባለ ታዋቂ የቲያትር ቡድን ውስጥ በመካተት ፈታኝና ውስብስብ በሆነ ኢቨንት አቫንት ጋርድ ቲያትር ላይ ተወነ። ቲሞዚ የተሰኘውን ገጸ ባህሪ ከተጫወተ በኋላ ሪዛ ኮቻሉ በቱርክ ተመልካቾች ዘንድ ሚሊዮኖች ብቻ የሚጫወት ተደርጎ እንዳይፈረጅ ያደረገው ኩዚጉኒ ድራማ ላይ ነበር። በዚህ ድራማ ላይ ሪዛ አሊጉታን የተባለ የትልቅ ልብ ባለቤት፣ ደስተኛ፣ ቀልደኛና የኩዚ ኬቫንቺንግ እውነተኛ ምርጥ ጓደኛ ሆኖ ቀረበ። ከጥቂት ዓመታት በኋላ ሪዛ በድጋሚ ባያ ፕሮዳክሽን ጋር በመጣመር በቱርክ አብዮት የፈጠረውን ሚስጥር ድራማን ተቀላቀለ። በዚህ ድራማ ላይ የተጫወተው ገጸ ባህሪ ዳቪንት ይባላል። ዳቪንት የማፊያው የቻላል ባባ ቀኝ እጅ፣ ታማኝ ተኳሽና እጅግ አደገኛ ገዳይ ነበር። አሊኮ ተመልካችን ያሰቀቀውና ያስለቀሰው በህዝባዊነት ወዳጅነቱ ሲሆን ዳቪንት ደግሞ በስክሪን ላይ ሲመጣ ፍርሃትን የሚፈጥር አደገኛ ሰው ነበር። እነዚህ ሁለት ሚናዎች ሪዛን ወደ ችኩር አሊኮ የመራው ወሳኝ ሂደት ነበሩ። እንደ አውሮፓውያን አቆጣጠር በ2017 የጀመረው ችኩር ተከታታይ ድራማ በቱርክ የቴሌቪዥን ታሪክ ውስጥ እጅግ ስኬታማ ከሆኑ ድራማዎች አንዱ ሲሆን ድራማው ስለ ወንጀል፣ ቤተሰብና ታማኝነት የሚያወራ ነበር። በዚህ ፊልም ከነበሩ ጠንካራና አደገኛ ማፊያዎች መካከል ግን የመላው ተመልካች ልብ የሰረቀው አንድ ልዩ ሰው ነበር። አሊኮ ኦቲዝም ያለበት ሰው ሲሆን በተፈጥሮ ደግሞ የፎቶግራፍ ታለንት ያለው ድንቅ አእምሮ ባለቤት። ኦቲዝም ያለበትና አእምሮ የተጎዳ ሰውን ማጫወት ለማንኛውም ተዋናይ እጅግ ከባድ ፈተና ነው። ሪዛ ይህንን ሙያ ከመጫወቱ በፊት ከባለሙያ ጋር በመነጋገርና የኦቲዝም ሰዎችን እንቅስቃሴ በመከታተል ረጅም ዝግጅትን አድርጓል። ዳይሬክተሩ አክሽን ብሎ በጮኸ ቁጥር ሪዛ የሚሰጠው በጣም ያለ የስሜት መለወጥ መላውን የፊልም ቡድን ያስደምም የነበረ ሲሆን በሺዎች የሚቆጠሩ መብራቶች በነበሩበት ሰው የሚያዩ ታምራዊኛው ተዋናይ ሪዛ ብቻ ነበር። በእያንዳንዱ ክፍል ማብቂያ ላይ የስራ ባልደረቦቹ ያጨበጭቡለታል። ዳይሬክተሩ ሪዛ አንተ በእውነት የዚህ ዘመን የትወና ተአምር ነህ እያለ ይመሰክርለታል። አይኖቹ መርገገብ፣ የሰውነቱ መንቀጥቀጥ እና በየመሃሉ በፍርሃት ወደ ኋላ መኮማተሩ የጥበብ ጥግ ተደርጎ ይወሰድ ነበር። ነገር ግን ዳይሬክተሩ ከት ብሎ ሰራተኞቹ መብራቱን ማጥፋት ሲጀምሩ እውነተኛውና አሳዛኝ ታሪኩ ይጀምራል። ለሌሎቹ ተዋንያን ከት የሚለው ቃል የረፍትና ወደ ራሳቸው ማንነት የመመለሻ መጨረሻ መግባቢያ ኮር ነው። እርሱ ግን ካሜራዎቹ ሲጠፉ ያ አእምሮ የተጎዳ የሚንቀጠቀጠውና የሚፈራው ሰው ተነስቶ ወደ ቀደመ ማንነቱ መመለስ ይከብደዋል። ምክንያቱም እሱ በስክሪን ያሳየው ነገር ትወና አልነበረም፣ በውስጡ የተቀበረ እውነተኛ የአእምሮና የአካል ህመም እንጂ። የማይቆመውና የሚንቀጠቀጠው ሪዛ ከስክሪን ውጪ የነርቭና የስነ ልቦና መታወኩ እስከ አካሉ ድረስ ስለተሳመደ አንድ የውሃ ብርጭቆ እንኳን ሳይደፋ በእጁ ይዞ መጠጣት አይችልም ነበር። በስቱዲዮ ውስጥ ባሉ ሰዎች መካከል ሲራመድ የሰዎችን አይን በቀጥታ ማየት ይከብደዋል። አእምሮው ላይ ከባድ
ጫና ስለሚፈጥርበት ሁልጊዜም አይኖችን ወደ መሬት ደፍቶ ነው የሚሄደው። የቀኑ ቀረጻ ፕሮግራም አብቅቶ ሁሉም ተዋንያን ሲዝናኑ ሲመለከት ለብዙ ጊዜ ወደ ቪላ ቤቱ መሄድ አይፈልግም። እሱ የሚያምረው ወደዚያች ትንሽ ጨለማና የወረቀት ብጫቂ ወደ በዛባት የፊልም ጎጆ ነበር። አርቲስቱ አሁን በተደረገለት ከፍተኛ ሕክምና በጤንነት ላይ የሚገኝ ሲሆን ይህ ህመም እንደ አንድ የታሪኩ አካል ሆኖ አልፏል። ወደ ተመልካቾቻችን የዛሬውን ፕሮግራም በዚህ ቋጭን። አብዛኞቻችሁ ቪዲዮውን እየተመለከታችሁ ያላችሁ ሰዎች ሰብስክራይብ ማድረግና በቀጣይ እንዲሰራላችሁ የምትፈልጉትን ሰው ኮሜንት ሴክሽን ላይ አጋሩን። ሰላሙን ተመኘን።